እና አንዳንድ መግቢያ የሚሆኑ ነገሮች ለመናገር ሞክራለሁ። ሞንዳለው ነው ይሄ መጽሐፍንና እግዚአብሔርን ኃይል አታውቁምና ትስታላችሁ አለ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 22 ላይ። መጽሐፍንና እግዚአብሔር ኃይል ባላንስ አድርገው መሄድ የህይወታችን ራዕይ ነው እና የሞራይ ነው። ይሄ መጽሐፍት የእግዚአብሔር ቃል ሶሊድ በሆነ መንገድ ደግሞ የእግዚአብሔር ኃይል የእግዚአብሔር መንፈስ ሶሊድ ሊመለማመድ ሳንመርጥ ከሁለቱ ማለት ነው። ጌታ ኢየሱስ ያለው ከሁለቱ አንድ ከመረጠን መሳታችን አይቀርም። አንድ ጎማ በረረ ማለት ነው። መጽሐፍ ከበረረ እውቀት ከሌለን ነፍስ እውቀት የሌላትን እንድትሆን እግዚአብሔር አይፈልግ ይላል። እውቀት ከጎደለንም ባላንስ እንስታለን። የእግዚአብሔር መንፈስም ከጎደለን ባላንስ ስላለን እና ባላንስ አንስትም ብለ የሚል ራዕይ ያለው እሱ መጽሐፍትን እግዚአብሔር ኃይልም አንድ ላይ እና ይሄ መጽሐፍ ነው። ሲሪየስሊ መጽሐፍትን የምናጠናበት ጊዜ ነው ሮብሮብ የሚሆነው እና ደግሞ ያስብላችኋል። ሮሜ መጽሐፍ ያስፈልጋችኋል፣ እንትን ያስፈልጋችኋል ይላችኋል እንትን ማለት እና በጣም እግዚአብሔር ይባርከው ነው አይመስላችሁም? እኔ እንደዚህ አጋጥሞኝ ስለማያውቅ ነው። እናንተ አጠገባችሁ ስላለ ሊሆን ይችላል። እኔ እንደዚህ አጋጥሞኝ አያውቅም እና ይሄ ነው የተነሳሳን በምክንያታችሁ ይሄ ነው። በቃ ራዕይ ነው እና ያስፈልገናል የእግዚአብሔር ቃል መማር በሚል ራዕይ የተነሳ ነው። እግዚአብሔር ደግሞ ያስተምረናል። ሮሜ ምዕራፍ 1 ቁጥር 5 እስከ 17 እናነብና ጸሎት አድርገን እንጀምራለን። ቆመን ብናነብ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን። በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገድን እንዲያቀናልኝ እየለመንኩ ሁልጊዜ ስጸልይ ሳላቋርጥ አሳስባለሁ። ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ እናፍቃለሁና ይህንም ማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ወንድሞች ሆይ በሌሎቹ አሕዛብ ደግሞ እንደሆነ በእናንተ ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ እንድመጣ እንዳሰብ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ። ለግሪክ ሰዎችና ላልተማሩ ለጥበበኞችና ለሚያስተውሉም ዕዳ አለብኝ። ስለዚህ በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት እርሱ ይገለጣልና። ጌታን ያስተምረን። ጸሎት እንጨርሳለን። ደስ አለኝ። እንደ እግዚአብሔር ቃል የምወደው ነገር የለኝም። ኃይለኛ ኤክስፐርት ባልሆንም የእግዚአብሔር ቃል እንደምወድ ግን እርግጠኛ ነኝ እና መጽሐፍ ቅዱስን እወደዋለሁ። መጽሐፍ ቅዱስን መማር፣ መጽሐፍ ቅዱስን ማስተማር፣ መጽሐፍ ቅዱስን ከሚማሩ ጋር መሆን፣ ስለ መጽሐፍ ቅዱስ ማውራት፣ መጽሐፍ ቅዱስን መግለጥ የሆነ በቃ ኑዛዜ ራሱ ስሞት ራስ ላይ የሚደረገው መጽሐፍ ቅዱስ ነው። የመጨረሻ ምድራት ምንም ሰማይ ቤት አብረን ባሄደ በቃ ደስ ይለኛል። አስከሬኔ እንዲጠራ ሰው ኑዛዜ ሚስቴን አሳስቧት ስሞት እንድታደረገው ከነኛ ከሞት ማለት ነው። ራሴ መጽሐፍ ቅዱስ ይሆናል እና ግሩም ደስ አለ። በኤክሳይትመንት ነው የቆምነው። ይሄንን የእግዚአብሔር ቃል እናስተምራለን ስል በቃ ለእኔ ደስታ ነው፣ በረከት ነው እና እናንተ ደግሞ መምጣታችሁ ሌላ ኢንካሬጅመንት ነው። የእግዚአብሔር ቃል የሮሜ መጽሐፍ እንማራለን። አስደናቂ መጽሐፍ ነው። የብዙዎችን ሕይወት አርነት ያወጣ መጽሐፍ ነው። ጌታ ኢየሱስ እንደተናገረ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ምንም መሳት የለብንም። ሰውን ነፃ የሚያደርገው እውነት ነው። ሰውን ነፃ የሚያደርገው የእግዚአብሔር ቃል ነው። አርነት ያወጣናል። ካለማደግ ሕይወት አርነት ያወጣናል። ከፍርሃት አርነት ያወጣናል። ከሲኦል አርነት ያወጣናል። ከሁሉ ነገር አርነት የሚያወጣን የእግዚአብሔር ቃል ነው እና ብዙዎችን አርነት ያወጣ መጽሐፍ ነው። ይህን ለመማር መነሳታችን በጣም ትልቅ ዕድል ነው።
አስደናቂ መጽሐፍ ነው፣ ግን በጣም ቲክ መጽሐፍ ነው። በጣም ጠንካራ መጽሐፍ ነው። እግዚአብሔር ግን ያስተምረናል። እሺ እንዴት እንደምገልጸው እንጂ የሚኖረን ጊዜ ይህን መጽሐፍ ስንጀምር የምናሳልፈውን ህይወት በቃል ለመግለጽ ያስቸግረኛል። በስዕል ልግለጽላል እንትን ውስጥ ያለን ይመስለኛል። አሁን እንትን ልንጀምር የትልቅ አውሮፕላን ውስጥ ገብተን በረራ ልንጀምር እንደተዘጋጀን ነው ማስበው እና የሚፈጅበት ጊዜ በረራው አይታወቅም፣ አናውቀውም። ስንት ዓመት እንደሚፈጅ፣ ስንት ወር እንደሚፈጅ፣ ስንት ዓመት እንደሚፈጅ አናውቀውም። ዝም ብለን ነው የምንበራው። መጨረሻ ላይ ስንደርስ ነው ደረስን የምንለው እንጂ የበረራችን ጊዜ አይታወቅም። ላልተወሰነ ጊዜ ነው የምንበርበት ከፍታ በቁጥር ለማስቀመጥ ያስቸግራል። እየጨመረ እንደሚሄድ ብቻ ግን ተስፋ እናደርጋለን። አንዳንድ ጥያቄዎች ስለ በረራው ይመጡላችሁ እንደሆነ በረሬ ለመድረስ ነው። በረን በሮሚ አውሮፕላን የት ልንደርስ ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ጋር። ምክንያቱም ህይወት ሁሉ መድረሻው ኢየሱስ ነው። ሌላ ሄደን የሆነ ደስ ብሎን እንድንሄድ አይደለም። ሄደን የኢየሱስን ህይወት እንድንኖር፣ ኢየሱስን እንድንመስል፣ በበለጠ ክርስቶስን ወደ መምሰል ለመምጣት ነው። መድረሻችን የት ነው? የጌታችን መድኃኒታችን ኢየሱስ ክርስቶስ ህይወት። ወደ እርሱ ደግሞ ቅዱስ ወደ እርሱ ለማደግ፣ ወደ ኢየሱስ ለማደግ፣ ኢየሱስን ለማወቅ፣ ኢየሱስን የበለጠ ለመረዳት የምናድገው ወደ ኢየሱስ ስለሆነ ወደ እርሱ ለመድረስ ነው። መድረሻችን እሱ ነው። ሄደን ምን ይሆናል? የበለጠ ኢየሱስን እናውቃለን። እንትንስ ፓይለት ማን ነው? ፓይለቱ ማን እንደሆነ ከመናገር በፊት ፓይለቱ ማን እንዳልሆነ መናገር ይቀላል። እኔ አይደለሁም፣ ወጥቶ አይደለም፣ ሞም አይደለም፣ እዚህ ወርሽፕ ቲሙም አይደለም፣ እኛ ፓይለቶች አይደለም። ብድግ አድርጎ በሮሚ አውሮፕላን ኢየሱስ ጋር የሚያደርሰን መንፈስ ቅዱስ ካስተምራቸው ዘንድ መልካሙን መንፈስ ሰጣቸው። የእግዚአብሔር መንፈስ ነው የሚያስተምረን። ጌታ ኢየሱስ ራሱ እኮ ተናገረ። ዮሐንስ ወንጌል ምዕራፍ 16 ላይ ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ምን ያደርጋችኋል? ይመራችኋል። ወደ እውነት የሚመራን የእግዚአብሔር መንፈስ ነው። ታዲያ እናንተ ምንድን ናችሁ ትሉን እንደሆነ እኛ የበረራ አስተናጋጆች ነን። እናቀርብላችኋለን፣ የሚበላ እናቀርብላችኋለን፣ የሚጠጣ እናቀርብላችኋለን። እንዳትተኙ እንከላከላችኋለን። ሆፕፉሊ አናስተኛችሁ። ስትተኙ ብድር ልብስ እንትን አናደርግላችሁ። እንዳትተኙ እናደርጋችኋለን። የሚበላ እንሰጣችኋለን፣ የሚጠጣ እንሰጣችኋለን፣ አብረን እናዝናናችኋለን። የበራሪዎች ኃላፊነት ምንድን ነው? የእናንተ ማለት ነው። ትንሽ ስለ እሷ ትንሽ እናገር። ሮሜ ምዕራፍ 1 ከመጀመሪያችን በፊት ወገብ ጠበቅ ማድረግ ያስፈልጋል። ይህ ሲሪየስ ትምህርት ነው። ምን ዋተር ዳውን እናደርገው አንችልም። የምናገረው መጽሐፍ በሮሜ ነው የጀመርነው። ወንድሜ አዳዲስ ሆናችሁ እንደሆነ ጌታ ኢየሱስ ስትቀበሉ ከዮሐንስ ወንጌል ጀምር ነው ማጥፋላችሁ። ከዮሐንስ ወንጌል አይደለም እየጀመርን ያለ ነው፣ ከሮሜ ነው። ሮሜ ነው፣ የሮሜ መጽሐፍ ነው። ወገብ ጠበቅ ማድረግ ያስፈልጋል። ትልቅ መጽሐፍ ነው። አስደናቂ መጽሐፍ ነው። ሲሪየስ መሆን ያስፈልጋል። የምር መሆን ያስፈልጋል። ምን ይጠበቅባችኋል? ወገባችሁን ማጥበቅ ይጠበቅባችኋል። ወንድሞች እናቶች፣ አንደኛ በጸሎት ስንመጣ እግዚአብሔር ትልቅ ጭንቅላት ኖሮን መንግስተ ሰማይ እንድንገባ አልመረጠንም። ጭንቅላታችን ውስጥ የሚገባ ነገር ልባችን እንዲለውጥ ነው እግዚአብሔር የጠራው። ይሄን ማድረግ
ማበረታታት ራሱ ህይወት ለዋጭ እግዚአብሔር በመንፈሱ በቃሉ ፕላስ የበረውን እንመጣ ለማማ ሲሪየስ ሆነ እያነበብን እየሸመደን ነው። በቃ ምን መጣ ምን ይመስላችኋል? አንተ እንዳልበድል ቃልን በልቤ ሰውር ብላ ዳዊት በመዝሙር 19 ላይ በልባችን እየሰወር ነው። ምዕራፍ 1 እንማስልን ከመምጣታችሁ በፊት ምዕራፍ 1 ብታነቡ የምር ማለት ነው። ያው እስካሁን 40 ስትመጡ ምን ይሆን የሚያስተምረው? አንዳንድ ጊዜ ይታወቃል፣ አንዳንድ ጊዜ አይታወቅም። ማሙሻ ምን ይሆን ዛሬ የሚያስተምረው? አንዳንድ ታውቃላችሁ፣ እውቀታችሁም ራሱ ከፊል ነው። ስለ እግዚአብሔር ማወቅ ነው የሚያስተምረው። የትኛው የመጽሐፍ ቅዱስ ጥቅስ ሲሆን የሚያብራራልን ምንም እውቀት የለም እና የሰጠውን ይሰና ገለጥን ነው። እንግዲህ ኢሳይያስ 6 ቢሆን ሉቃስ 5 ቢሆን ብቻ ዝም ብላችሁ ነው የምትመጡ። የትኛው ጥቅስ ነው ዛሬ የሚያነበው ማሙሻ ባላጣቁ ሮሜ እናውቀዋለን። ማሙሻ ሌላ ነገር አያነቡም፣ ሌላ ነገር አይተነፍስም። ሮሜ ስንት ደርሰናል? ሮሜ 1 ደርሰናል። የሚቀጥለው ምዕራፍ ስንት ነው? ሮሜ ምዕራፍ 2 ከመምጣቴ በፊት አውቀዋለሁ አላውቀውም አውቀዋለሁ። ምን ማድረግ አለበት? ሲሪየስ ተማሪ መሆን ከፈለጋችሁ ርም አድርጎ መምጣት፣ አንብቦ መምጣት፣ ስንናበብ ስንታገል ከምንሆን ማለት ነው። እሱ በሚሆንበት ጊዜ እግዚአብሔር መንፈስ ብሎ ያደርግና ብዬ አስባለሁ። አዲስ አቶም ቃሉ በመንፈሳችሁ ውስጥ ስለገባ ሌላ ግን ትንሽ ማሳሰባችሁ ነገር በኮሚትመንት ብንማር በመሰረት ብንማር ከጀመርን አይቀር ለመጨረስ ኤቭሪ ዌንስዴይ ማለት ነው። ፕሮግራም በጣም ስራ የሚበዛባቸው ሰዎች አሉ። ምንም ዛሬ መምጣታችሁ ራሱ ያስገርመኛል። እግዚአብሔር ይባርካችሁ። ግን መሰረታችን ደግሞ ቢጨምር ለምን መሰረታችን ማዘረጋችሁ ቦታው እንዲባላ ከመፈለግ የተነሳ እንዳይመስላችሁ ለመሰራችሁ ሞር ሮሜን ባለና ቁጥር አንዱን ሴክሽን ከአንዱ ሴክሽን በመለየት በጣም ከባድ ነው፣ አስቸጋሪ ነው። አንዱ በአንዱ ላይ የተደራረበ እንደ ፎቅ ቤት ነው። ሮሜ ምዕራፍ 2 በሮሜ ምዕራፍ 1 ላይ የተንጠለጠለ ነው። ሮሜ ምዕራፍ 3 በሮሜ ምዕራፍ 2 ላይ ተንተርሶ ነው። እንትን ነው፣ ቀጣይ ነው፣ ፕሮግረሲቭ ነው። ጀመር ለቀቅ ስታረጉ የምንፈራው ምን መስላችሁ? እንትን እንዳይሆን የተደበላለቀ ስሜት እንዳይኖር ነው። ምክንያቱም አንዳንዱ የሮሜ ሴክሽን የሚያስቆጣ ነው፣ አንዳንዱ የሚያስፈራ ነው፣ አንዳንዱ የሚያስደስት ነው። እና የሚያስደስተው ላይ ብቻ መጠን በደስታ ብቻ ተሞልተን እንዳንሄድ የሚያስቆጣው ላይ ብቻ መጠን እግዚአብሔር በጣም አስፈሪ ነው ሁለተኛ ድርሻለን እንዳንሄድ ፕሮግሬሲቭ ስለሆነ አሁን ምሳሌ ሮሜ ምዕራፍ 1 እስከ ምዕራፍ 3 ድረስ አይታችሁት እንደሆነ ጠቅላላ መጽሐፉ የእግዚአብሔር ጽድቅ ነው። እሱ ጽድቅ እግዚአብሔር ጻድቅ አምላክ ነው። ሰዎች ደግሞ ሊጸድቁ ይገባል። የእግዚአብሔርን ጽድቅ ሊጋሩ ይገባል ነው። ሰዎች የእግዚአብሔርን ጽድቅ ሊጋሩ ይገባል። መጽደቅ አለብን። የሰው ልጆች መጽደቅ አለብን። በእግዚአብሔር ፊት የጸደቅን መሆን አለብን። ልክ ስንቆም የማይፈረድብን መሆን አለብን ነው። ይሄን ነው የሚያስተምረው። ወደ ጽድቅ ነው የሚያስገባን። ሮሜ ግን ጸድቃችኋል ብሎ አይደለም የሚጀምረው። 1 እስከ 3 ላይ እናንተ የሰው ልጆች በአጠቃላይ ልትጸድቁ የማትችሉ ኃጢአተኞች ናችሁ፣ የእግዚአብሔር ፍርድ ነድቶባችኋል። እችን ብቻ ተምሮ የሄደ እንደፈራ ይኖራል። ማርቲን ሉተር እንዲህ ነበር የሆነው። ሲኦል መግባታችሁ መሞት የኃጢአት ደሞዝ ሞት ነው። ልትሞቱ ይገባችኋል። እግዚአብሔር ሊፈርድባችሁ ነው። የሰው ልጆች ኃጢአተኞች ናቸው። እግዚአብሔር ሊፈርድ ነው። አድንፈራች ስለሆነ ኃጢአትን ዝም ማለት ስለማይችል ሊፈርድ ነው ነው ምንድነው? እቺ ብቻ ይዛችሁ ካመለጣችሁ ጆሮአችሁ ላይ ሊፈርድ ነው ብቻ ነው የሚያቃጥልባችሁ። ግን ከምዕራፍ 3 ቁጥር 21 ጀምሮ እስከ ምዕራፍ 5 ላይ ደግሞ አይዟችሁ ደስ ይበላችሁ ጸጋ ተገልጧል። አሜን። ስሜት ባንክ የሚቀየረው ጸጋ ተገልጧል። የሰው ልጆች ራሳችንን ማዳን አንችልም ነበር። እንዲያበረ ጋር ይጸድቃሉ። በስራችን አንጸድቅም። አብርሃምን ተመልከቱ። በእንትናችን አንጸድቅም። እንዴት ነው የምንጸድቀው? በጸጋ በነፃ
ከሰጠናችሁ አይቀር ፉል ዶዝ እንድንሰጣችሁ ይቀር ነፃነኝ እያለ እንዳንኖር ደግሞ ከምዕራፍ 6 ከምዕራፍ 8 ላይ ደግሞ ይሄንን የተቀበላችሁትን ጽድቅ ደግሞ ኑሩት ይላል። በቅድስና ሪስፖንሲቢሊቲ ደግሞ አለባችሁ፣ ኃላፊነት አለባችሁ ይላል። እውነት ነው። በአንዱ ላይ የተደራረበ ነው። ቁጥር ብቻ ይዘን እንዳንሄድ በተቻለ መጠን 2 ሳምንት ቀርታችሁ 3ኛው ላይ ብትመጡ ይወርወይ ግን 2 ሳምንት ሚስ ባታረግ እንዴት ጥሩ ነበር ነው ይሄ ስሜት ኤኒታይም መምጣት ትችላላችሁ። ዛሬ ጀምራችሁ የዛሬ ወር መምጣት ትችላላችሁ ከተቸገራችሁ። ግን እስቲ ብትኖር ጥሩ ነበር ነው እንጂ አትንባረ ምን ነበር ደስታው አልፎ እንዳይሆን ወይ ጸጋው አልፎ እንዳይሆን ወይ ቁጣው አልፎ እንዳይሆን ወይ ቅድስናው አልፎ እንዳይሆን በዚህ ኮሚትመንት ነው በረራችን ምን አካሄድ ሮሜ ምዕራፍ 1 ከመግባታችን በፊት በየማህሉ ከምነግራችሁ አንድ ነገር ነገራችሁ ቶሎ እንሂድ። እኔ መጽሐፍ ቅዱስን አሁን እንድትረዱ እንደመረዳችሁ ሁሉ እኔ ደግሞ ሮሜ እንዲገባኝ የሚረዱኝ ሰዎች አሉ። እነሱ ሳልጠቅስ እንዳንችል ወይ በየማህሉ እንትና እንዳስተማረኝ ምናምን እንዳላችሁ እንዳረብሻችሁ ከአሁኑ ልገራችሁ። የሮሜ ጥናት ኢንፍሉዌንስ ያሉ ሰዎች እየተረዳዳን ስለሆነ መጽሐፍ ቅዱስ ምንም ማለት አንተ ከተማ ያደረገ እንደ ፍልቅ የምታደርገው ኖ አይደለም። አንዳንድ ጊዜ ከሰማይ ነው፣ አንዳንድ ጊዜ ደግሞ ሰዎች ይረዱኛል እንድረዳ። ከዛ እኔ ደግሞ እናንተ እንድትረዱ ተረዳችኋል። እናንተ ደግሞ ሄዳችሁ ሌላው እንድትረዳ ተረዱታላችሁ። እንዲህ ነው እግዚአብሔር ከሰማይ ጉድ የሚያደርግልን እንጂ አንደኛው እንዲሁ አንዳንዶቻችሁ ኢንትረስትድ ከሆናችሁ የሮሜ ጥናቴን ኢንፍሉዌንስ ያደረጉት አንድ የመጽሐፍ ቅዱስ ሊቅ ዶክተር ጆን ስቶት የሚባሉ ናቸው። የታወቁ የመጽሐፍ ቅዱስ ሊቅ ናቸው። እንግሊዛዊ ናቸው። ሪታየር አድርገዋል። ግሩም ሰው ናቸው። ብዙ መጽሐፍ ጽፈዋል። ከጻፏቸው አስደናቂ መጽሐፍ መካከል ሮሜ ላይ የሰጡት የትንታኔ መጽሐፍ ነው። ረድተውኛል እና ጆን ስቶት እንዳሉት ምናምን አድርጋችሁ ከዚህ በኋላ በቃ እናንተ ረድተውኛል። ይህ ሰው ሌላው አክቹዋሊ ማቴሪያል ሆኖ የሰጠኝ ፓስተር ጆን ፓይፐር የሚባሉ ሰው አሜሪካን ሀገር ቢኖሩ አይታወቁ ፓስተር ናቸው። የቤተልሔም ባፕቲስት ቸርች የሚባል እሳቸው ለረጅም ጊዜ ሮሜ መጽሐፍን ሰብከዋል በቤተክርስቲያናቸው። እሳቸው ደግሞ በጣም ረድተውኛል። ሰማዋለሁ ስብከታቸው። አንዳንድ የከበዱኝ ጥቅሶች ሲያብራሩ የእሳቸውንም ሰማለሁ። እነዚህ ሁለት ሰዎች በጣም ረድተውኛል። ጆን ፓይፐር እንዳለው ምናምን በየጊዜው እንዳላችሁ ማለት ነው። እዚህ ላይ ግን ከማስጠንቀቂያ ጋር ነው። እነዚህ ሰዎች የሚሰጡኝን አይደለም እያመጣሁ ዘረግፉ ማልስማማባቸው ነገሮች አሉ እና አንዳንዴ ማልስማማባቸውን አልነግራችሁም። ሁለተኛ ደግሞ በኢትዮጵያ ጭቃ ለማውጣት ሞክራለሁ። እኔ ትልቁ ስራቸው እሱ ነው። በጸሎት እንዴት አድርገን ደግሞ ኢትዮጵያዊ እናድርገው። ምክንያቱም ጆ ፓይፐር የሚሰጡት ለአሜሪካን ኦዲየንስ ነው። ነጭ ናቸው ሰዎቹ። የምናደርገው አብዛኞቹ አሜሪካን የሚኖሩት የኛን ችግር ጋር አይታገሉ። ጆን ስቶት የሚጽፈው ለእንግሊዛውያን ነው። እንግሊዛውያን የሚወጋቸው ምስማርና እኛን የሚወጋን ምስማር ሳይዙ ይኩላል። ስለዚህ በተቻለ መጠን የምናደርገው ይሄ ህያው የእግዚአብሔር ቃል ለእንግሊዛዊውም ለአሜሪካዊውም ለቻይናዊውም እኩል የሚናገር የእግዚአብሔር ቃልን እንዴት አድርገን ኢትዮጵያዊ ጫማ እናድርገው፣ የእኛ ምስማር እንዳይወጋ፣ የእኛ ችግር እንዳያገኘን እንዴት አድርገን አበሽ የሚያደርጉናለው የኔ አክቹዋሊ በጣም ደግሞ የሚመጣው የሳስር ጆን ማሙሻ ይሄ ትልቁ ችግራችን ይሄ ነው። እንዴት አድርገን መርካቶ እንዴት እንውሰደው፣ እንዴት አድርገን ደግሞ ፒያሳ እንውሰደው፣ እንዴት አድርጎ ነው ሮም የሚረዳል። መልእክቱ አይቀየርም። ይሄ ማወቅ አለባችሁ። የእግዚአብሔር ቃል መልእክት ለእንግሊዛዊም አይቀየርም፣ ለአሜሪካዊም አይቀየርም፣ ለኢትዮጵያዊም አይሻሻልም። ይሄ ነው አይደረግም፣ አይሻሻልም። የነጭ መጽሐፍ ቅዱስ የለም፣ የጥቁር መጽሐፍ ቅዱስ የለም። የእግዚአብሔር ቃል እኩል የሚናገር ነው። አፕላይ የሚደረግበት ቴሪቶሪ ግን የተለያየ እና እንዴት አድርገን
እሱ ነው። ነገር ቢበዛ በአህያ ነው። ሮሜ ምዕራፍ 1 የሮሜ መጽሐፍ ስንጀምር ምዕራፍ 1 ራሱ ስለ ሮሜ መጽሐፍ ብዙ የሚናገር ነው። ጳውሎስ አክቹዋሊ በሚቀጥሉት 16 ምዕራፎች የሚነግረንን በአብዛኛው የሚነግረን ቁጥር 1 ላይ ነው። እንመጣበታለን ወደ እሱ። ወደዚህ አስደናቂ መጽሐፍ ናት እንኳን መጣችሁ። የሮሜ መጽሐፍ በትልቅ ጉጉት ልናቀርበው የሚገባ መጽሐፍ ነው። ባይዘወይ የብዙዎችን ቀንበር የሰበረ መጽሐፍ ነው። የቤተ ክርስቲያን ታሪክ ብታጠሩ ታላላቅ የምንላቸው ሰዎች እንዴት እንደተለወጡ ብታጠሩ በእያንዳንዱ ሰው ሕይወት ውስጥ የሮሜ መጽሐፍ አለ። ሮሜ እንትና እንደተናገረው ማርቲን ሉተር ሮሜ ንጹሕ ወንጌል ነው አለ። ንጹሕ ወንጌል ምን ማለት ነው? ቆሻሻ ወንጌል አለ ማለት ሳይሆን ንጹሕ ወንጌል ማለት ጁስ ነው። ሮሜ ጭማቂ ነው። ምን ማለት ነው? ለምሳሌ ማቴዎስ ወንጌልን ስትወስድ ወንጌል ነው፣ ግን በጣም ወንጌልን ለመረዳት አንዳንድ ነገሮችን ተርጉመህ ነው የምትረዳው። የሚጀምረው ለምሳሌ ከዘር ሐረግ ነው። ከዘር ሐረግ ይጀምራል። ከዛ ታሪክ ይነግረናል። ኢየሱስ ይሄንን አደረገ፣ ከዛ በኋላ ይሄንን አደረገ፣ ከዛ በኋላ ይሄንን አደረገ፣ ከዛ በኋላ በታሪክ እያባበሩ ቀስ አድርገው በታሪክ በሰራቸው ተአምራት በሰራቸው ነገሮች በአንዳንድ ነገሮች ቀስ እያደረጉ ነው የሚተርኩት። ሮሜ ቀጥታ ነው የሚነግረው። የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ ጭማቂ ነው። ያለ ታሪኩ ያለ ምናምኑ ለምሳሌ ኃጢአተኛ መሆናችንን ማቴዎስ በታሪክ ያስረዳን ይሆናል። ጳውሎስ በሮሜ አንተ ሰውዬ ኃጢአተኛ ነህ ነው የሚለው። ቀጥታ ጭማቂ ነው። ግሩም። ከዚህ የተነሳ የብዙዎችን ቀንበር ሰብሯል። ዛሬም እግዚአብሔር በዚህ በሀገራችን የብዙዎችን ቀንበር እየሰበረበት ያለ መጽሐፍ ነው። የእኛንም ቀንበር ይሰብርበታል። ሁለት ምስክርነቶች በአእምሮ ብቅ ብቅ ይላል። በሮሜ መጽሐፍ የተለወጡ ሰዎች፣ የሮሜ መጽሐፍ ታላቅ ያደረጋቸው ሰዎች። አንደኛው ሰው እኛ የምናውቀው እንደ ቤተ ክርስቲያን አባት ነው። ግን የቤተ ክርስቲያን አባት ከመሆኑ በፊት የኃጢአት ቀንበር የተጫነው ሰው ነበር። በአራተኛ ክፍለ ዘመን የኖረ ነው። ቅዱስ አውገስጢኖስ ይባላል። ሴንት አውገስቲን በእንግሊዝኛ። ቅዱስ አውገስጢኖስ የምናውቀው እኛ የአራተኛ ክፍለ ዘመን ታላቅ ቅዱስ አድርገን ነው የምናውቀው። ቅዱስ አውገስጢኖስን የምናውቀው አሁን ለምሳሌ የቤተ ክርስቲያን መሪ አድርገን ነው የምናውቀው። የቤተ ክርስቲያን መሪ ከመሆኑ በፊት አራተኛ ክፍለ ዘመን የዩኒቨርሲቲ ፕሮፌሰር በነበረበት ጊዜ የዝሙት ቀንበር የተጫነው ኃጢአተኛ እንደነበረ የውስጡን የሴክሹዋል ድራይቭ መቆጣጠር ያልቻለ ዋይልድ ሰው ነበር። አይወደውም፣ ግን ሀይሊ ዋይልድ ሰው ነበር። ኃጢአተኛ ሰው ነበር። እርግጥና ትጸልይ ነበር። እንዲህ ነው ይህንን ሰው ወስዶ እግዚአብሔር ይህንን አንድ በርኩሰት በዝሙት ስር የነበረ ሰውን እግዚአብሔር ወስዶ ታላቅ የቤተ ክርስቲያን አባት እንዴት ነው ያደረገው ያላችሁ እንደሆነ መልእክት ሰማ። አንድ ቀን ቤተ ክርስቲያን ሄዶ መልእክት ከሰማ በኋላ መልእክቱ ረበሸው። ከዛ በኋላ አንድ መናፈሻ ስፍራ ሄዶ ጋለም ብሎ ዝም ብሎ መጽሐፍ ቅዱስን ቁጭ አድርጎት ቁጭ ብሎ ዝም ብሎ ሲያሰላስል ሳለ ራሱ እንደጻፈው ቅዱስ አውገስጢኖስ አንድ ሕፃን ልጅ አለ። መንደር ውስጥ ያለ አንድ ቤት ውስጥ አንድ ሕፃን ልጅ በላቲን ቋንቋ ዜማ ያዜም ነበር አለ። ምን እያለ ነው የሚያዘመው? ተነስና አንብብ፣ ተነስና አንብብ፣ ተነስና አንብብ። ዜማ ኖርማል ዜማ ነው የሚያዘመው ልጁ ላቲን። አንሳና አንብብ፣ ተነስና አንብብ፣ ተነስና አንብብ፣ ተነስና አንብብ። በኋላ እንደ መለኮታዊ መልእክት ወሰዱታል። እግዚአብሔር አምላክ የዚህ ሕፃን ልጅ ዝማሬ ልቤ ውስጥ ገብቷል። ተነስቼ አነባለሁ። የማነበው ደግሞ መጽሐፍ ቅዱስ ነው። የመጀመሪያ የምገልጠው ነገር ባክን ይናገረኝ ብሎ ገለጠ። የት የገለጠ ይመስላችኋል? ሮሜ ምዕራፍ 13 ቁጥር 13 እስከ 14 ልቡን የሰበረው ሮሜ ምዕራፍ 13 ቁጥር 13 እስከ 14 በቀን እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን፣ ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዳይፈጽም ለስጋ አታስቡ። ኢየሱስ ክርስቶስን ልበሱት፣ በስካር አይሁን፣ በዝሙት አይሁን። ያን ቀን እግዚአብሔር በዚህ የሮሜ መልእክት ልቡን ሰበረው፣ ተሰብሮ ቀረ። ያንን የዝሙት ሰው እግዚአብሔር የቤተ ክርስቲያን መሪ ያደረገው በምን? በሮሜ መጽሐፍ። አሁን የተለየ መጽሐፍ ነው፣ የተለየ መጽሐፍ ነው እና የኃጢአትን ቀንበር ሰብሮ የቤተ ክርስቲያን መሪ አድርጓል ቅዱስ አውገስጢኖስ። በሱም ስለማናውቀው ነው እንጂ በየመንደሩ በየገጠሩ በኢትዮጵያ ውስጥ ራሱ የስንቶችን ቀንበር ሰብሯል። ሌላው የሚመላለስብኝ ማርቲን ሉተር ነው። ማርቲን ሉተር ታውቃላችሁ፣ 16ኛው ክፍለ ዘመን ታላቅ አንድ ሰው በአውሮፓ ያመጣ የካቶሊክ ቤተክርስቲያን እምነት ተከታይ የነበረ ማርቲን ሉተር የሚያሳዝን ሰው ነበር። ቤተክርስቲያን ከልጅነቱ ጀምሮ በተስፋ ያደገው ሃይማኖተኛ ነው፣ ግን
ከሲኦል ለማምለጥ በኋላ ከሲኦል ማምለጥ የልብ ድሪሙ ስለነበር ህልሙ ስለነበር እንዴት ነው ከሲኦል የሚመለጠው ብሎ ከጓደኞቹ ጋር ሲያወራ ገዳም ገብተህ ብትመነኩስ ነፃ ትወጣለህ ከሲኦል አሉ። ሲኦል አለመግባት ብሎ ገዳም ገባ መነኮስ። ራሱ የጻፈው ጽሑፍ ብታነቡ ያስገርማችኋል። ሲሪየስ መነኩሴ ሆንክ ይላል። የተዋጣለት መነኩሴ ነበር ይላል። ይጾማል፣ ይጸልያል፣ ቃለ እግዚአብሔር ያነባል። ከሲኦል ለማምለጥ ገዳም ገብቶ መነኮሰ። ፍርሃት አለው። እንዴት ክርስቶስ ኢየሱስን ማየት ወደ ክርስቶስ መሄድ የእግዚአብሔር መንግስት መውረስ እንዴት እንደሚቻል አያውቅም ነበር። በኋላ የካቶሊክ ቤተክርስቲያን በጀርመን ሀገር ከገዳም አወጡትና አንድ የካቶሊክ ዩኒቨርሲቲ እንዲያስተምር ተመደበ። በኋላ ተመድበው ሲያስተምር መጀመሪያ የተሰጠው ኮርስ የመዝሙረ ዳዊት መጽሐፍ ነበር። መዝሙረ ዳዊት መጽሐፍን አንብቦ እንደጨረሰ ሮሜን ብታስተምር ምን ይመስላል አሉ። መዝሙረ ዳዊትን አስተምሮ የጨረሰ ሰው ሮሜን አስተምሮ መጨረስ አልቻለም። ገና ሮሜ ምዕራፍ 1 ላይ ሲሄድ እግዚአብሔር የሃይማኖቱን ቀንበር ሰበረ። ጻድቅ ግን በእምነቱ በሕይወት ይኖራል። ሌላ ምን ጻድቅ ግን በጸጋ በእምነቱ በሕይወት ይኖራል። ሊያስተምረው የተነሳው የሮሜ መጽሐፍ ሕይወቱን ሰበረው፣ የሃይማኖቱን ቀንበር ሰበረው፣ ኢየሱስ ክርስቶስን ተቀበለ። ታላቅ የተሰማሪ አርግላ የምናወራው ሰውዬ ሕይወቱ የተለወጠ በሮሜ መጽሐፍ ሮሜ ወንጌል። ለዚህ ነው ሮሜን አስተምር ሲባል ምንነሳሳው። ለዚህ ወንጌል ዛሬም ያድናል እኮ። ዛሬም እኮ ብዙ ማርቲን ሉተሮች ይኖሩ ይሆናል እዚህ። ዛሬም እኮ ብዙ አውገስቲኖሶች ይኖሩ ይሆናል። ዛሬም በስሙ የማናውቃቸው ብዙዎች ዛሬም ያድናል ሮሜ። ምን ስለሆነ? ወንጌል ስለሆነ። እናንተ ራሳችሁ ዞር ብላችሁ አይታችሁ እንደሆነ እውነት እኮ እግዚአብሔርን እንከተል ቀለል ባለ መንገድ ወንጌልን የነገረችን የሮሜ መጽሐፍ ነው። እስቲ ዝም ብላችሁ አሰላስሉ ትንሽ ደቂቃ። ማለት ማቴዎስን አንብበናል፣ ዮሐንስን አንብበናል፣ ሉቃስን አንብበናል። ግን ሮሜ ላይ ስንመጣ ፍንትው ወረደ። እኔ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ነው እንግዲህ ሰው እግዚአብሔር አንድ ልጁን ስለወደደ አንድያ ልጁን ሰጠ እና ዮሐንስ ወንጌል ምዕራፍ 1 ቁጥር 12 አንድ ጊዜ ነግሬያችኋለሁ። ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች እንዲሆኑ ስልጣን ተሰጣቸው። ግን አብዛኛው የደህንነት ነገር እንዲገባኝ ያደረገው ሮሜ መጽሐፍ ነው። የእናንተም እንደዛው ነው። አይጋራም። የሰው ልጆች ምን ነክቶናል ብለን ስንነሳ ጻድቅ የለም አንድስ እንኳ ያለን ማን መጽሐፍ ነው? ሮሜ ምዕራፍ 3 ቁጥር 10 ምንድን ነው በሽታችን? ህመማችን እግዚአብሔርን ማወቅ ያልቻለው ለምንድን ነው? ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል። ማን ነው ይሄ ያለ? ሮሜ ምዕራፍ 3 ቁጥር 13 ታዲያ ምን ይሻለናል? ኃጢአተኞች ነን። ምንድን ነው የሚገባን? ምን እንሆን ነው ታዲያ? በኃጢአታችን ብንቀጥል ምን እንሆናለን ብለን ስንነሳ ወንጌልን ቁልጭ አድርጎ የነገራችሁ ሮሜ አይደለም? የኃጢአት ደሞዝ ሞት ነው ብሎ ባጭሩ ድብን አድርጎ የነገረን ማለት ነው። ሮሜ ምዕራፍ 6 ቁጥር 23 ኃጢአት ደሞዝ ነው፣ ሞት ነው። ስለዚህ ልትሞቱ ይገባቸዋል። ታዲያ መውጫው ምንድን ነው? ወንጌል ነው የሚወጣው ከዚህ ሞት ያለ እንደሆነ፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ያለን ሮሜ ምዕራፍ 5 ቁጥር 8 አለ። እኛ መሞት ይገባን ነበረ፣ ግን እግዚአብሔር አንድያ ልጁን ልኮ ኃጢአተኞች ሳለን ክርስቶስ ስለኛ ምን ሆነ? ሞት። ስለኛ ክርስቶስ ስለኛ ፋሲካ ሰሞን ስለሆነ ይሄ ብታሰላሰሏት ምን ይመስላችኋል? ሮሜ ምዕራፍ 5 ክርስቶስ ስለኛ ሞት ምን ማለት ነው? on our behalf ማለት ነው። በእንግሊዝ ምን ማለት ነው? እኛን ተክቶ ማለት ነው። ለምንድን ነው እኛን ተክቶ መሞት የነበረበት? ምክንያቱም የኃጢአት ደሞዝ ሞት ነው። እኛ ኃጢአተኞች ነን፣ መሞት ይገባናል። መጣና ክርስቶስ ስለ ማሙሻ ሞት አልሟል። ስለዚህ ክርስቶስ መጣ ስለኛ ሞት። ከየት አገኘ ነው? ሮሜ ምዕራፍ 5 ታዲያ እንዴት ነው መዳን የሚቻለው? በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያ በጸጋው ይጸድቃሉ። በኢየሱስ ክርስቶስ ቤዛነት በኩል እንዲያ በጸጋው ይጸድቃሉ። ይህ ሮሜ ምዕራፍ 3 ቁጥር 24 ወንጌል እኮ ግልጽ ያደረገ ሮሜ ነው። ኢየሱስ ጌታ እንደሆነ በአፉ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታምን፣
ትልናል። ይሄ ሮሜ ምዕራፍ 10 ቁጥር 9 ሮሜ የወንጌል ጭማቂ ነው። አንስተን ብንጠጣው ቀንበራችንን ይሰብራል። ማን ነው ይህን የመሰለ ታላቅ የወንጌል ጭማቂ የጻፈው ሰው ማን ይባላል? ማን እንደሆነ ኢንትሮዲውስ ያደርጋል። እሱን ለማየት እንሞክራለን። አሁን ከሜዳችን በፊት ሮሜ ምዕራፍ 1 ቁጥር 1 እስከ 17 ድረስ እንግዲህ እዚህ ላይ ነው ነካ ነካ ማለት ያለብን። እሺ ሮሜ ምዕራፍ 1 ከቁጥር 1 እስከ 17 ድረስ ርዕስ ናቃለት ከተባለ ርዕሱ በወንጌል አላፍርም ነው። ርዕሱ ወንጌል ነው። ሴክሽን 1 ማለት ነው። ሮሜ ምዕራፍ 1 ቁጥር 1 እስከ 17 ድረስ የመጀመሪያው ኢንትሮዳክተሪ ሴክሽን ይሄ ነው። የመጀመሪያው መግቢያ ይሄ ነው። መግቢያው ስለ ወንጌል ነው። መጨረሻም ላይ ሮሜ ምዕራፍ 1 ቁጥር 15 ላይ ጳውሎስ በወንጌል ቁጥር 17 ላይ ይርታ በወንጌል አላፍርም ይላል። በዚህ ወንጌል አላፍርም ይላል እና ወንጌል ነው እሱ። እሺ ከኔ ጋር ናችሁ አይደል? ሮሜ ምዕራፍ 1 ከቁጥር 1 እስከ 17 አንዱ ብልት ይሄ ነው። ምን ቦድ ሰው በዚህ ሰሞን ማለት ነው ትሬስ ጋር በታጣው እንደሆነ በዚህ ሰሞን በሚቀጥለው ሳምንት አሁን ምናወራው ምንፈልገው ምንጮህ ስለ ወንጌል ነው። የት ነው የምንመሰረተው? ሮሜ ምዕራፍ 1 ቁጥር 1 እስከ 17 እነኛ 17 ቁጥሮች ስንት ሳምንት እንደሚወስዱብን እንጃ፣ ግን እነሱ ነው የምንበላው። አይደልቅብንም። ትንሽ ቆረጥ ብናደርገውስ እና ያ አሁን ብልቱ የበትልቁ ግን ሮሜ ምዕራፍ 1 ቁጥር 1 እስከ 17 ትንሽ ፒስ አድርገን አንዳንድ ማታ እንደምንወስ። እሺ የመጀመሪያው ጠቅላላ ስለ ወንጌል ነው የሚያወራው። የመጀመሪያው ዛሬ ትንሽ ከፍለን የምናወራው ስለ ወንጌል ከማውራቱ በፊት ጳውሎስ ስለ ወንጌላዊው ያወራል፣ ስለ ራሱ። ሮሜ ምዕራፍ 1 ቁጥር 1 እና 2 እነኚህ አንድ ፒስ የትልቁ ምን ስጋ ነው የሚባለው? ሽንት ቢሆን የትልቁ የሽንት የወንጌል ያለ ሽንቱ ትንሽ ወረድ አረግ ነው። የወንጌሉ መልእክተኛ ጳውሎስ ማን ነው? እሱ 1 እና 2 ላይ ያለ ነው። ከዛ ቀጥሎ ያለው ትንሽ ተለቅ ያለ ነው ምንቆጥረው። ከዛ ቀጥሎ ያለው ከቁጥር 3 እስከ 5 እና እየጻፋችሁ እንደሆነ ስላየው ስቴሽነሪ ውስጥ ማስታወሻ ደብተር ጠፍተዋል። ዛሬ ለምን ነው ሲባል ቢጎ ክለብ ሰዎች ይዘው ሄደዋል። እሺ ያው ቁጥር 3 እስከ 5 እና ከዛ አለት ብላችሁ ደግሞ ቁጥር 14 እስከ 17 ላይ ይሄ ያመንበት ወንጌል ምንድን ነው? የመጀመሪያ ወንጌላዊው ማን ነው? የሚቀጥለው ወንጌል ሪድ ምንድን ነው? ወንጌል ምንድን ነው? ቁጥር 3 እስከ 5 እና ቁጥር 14 እስከ 17 እቺ አንዷ ፒስ መሀል ላይ ያለችው መሀል ላይ ሁለቱም ስጋዎች ያያዘችው የተቀባዮቹ የሮሜ ክርስቲያኖች ማንነት ነው። እነሱ ምናየው ከኛ ጋር ተመሳሳይ ስለሆኑ የጸሐፊ ማንነት ቁጥር 1 እና 2 የመልእክቱ ምንነት ቁጥር 3 እስከ 5 እና ቁጥር 14 እስከ 17 የተቀባዮቹ ማንነት ቁጥር 6 እስከ 13 ግልጽ ነው። ይሄ አቆራረጥ ነው ወይስ እንደዚህ ነው ወይስ እንደዚህ ነው? ግልጽ ነው። ስለዚህ በሚመጡት ሳምንታት እነኚህ እየቆረጡ ነው የምንበላው። ዛሬ አሁን ከመሄዳችን በፊት በሚመጡት ጥቂት ደቂቃዎች ማን ነው ይሄ ሰው? ይሄ ታላቅ ወንጌል የጻፈው ሰው ማን ነው? መልእክተኛው ማን ነው? ቁጥር 1 እና 2 እናንብበው። ጭንቅላታችንን የሚያዞረው ጳውሎስ ጋር በመጀመሪያ ቁጥር ነው። ኢንፋክት መልእክቱን እንዳለ ዘርዝሮ የሚነግረን በዚህ 2 ቁጥር ነው። ከዚህ ቀጥሎ የሚመጣ ሁሉ ከዚህ ነው የሚፈልገው። እነኚህ 16 የሮሜ ምዕራፎች በእነኚህ 2 ቁጥሮች ሊጠቃለሉ ይችላሉ። በራሱ ህይወት ነግሮናል ማንነቱ። ላንብብላችሁ። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ሐዋርያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍ አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ። በኦርደር እናስቀምጠው ከተባለ የጻፋችሁ ስለሆነ ላሳያችሁ በደንብ እንዲገባ። በኦርደር እናስቀምጠው ከተባለ ሪሊ ቁጥር 1 እና 2 እያሉ ያለው ይሄ ነው። ቁጥር 1 እና 2
ከኔ ጋር ናችሁ ወይስ ከአማን ጋር ናችሁ? ቁጥር 2 ሪሊ በደንብ በስነ ስርዓት እናስቀምጠው ከተባለ ወርደሩ ምንም ኮንቴንቱን አይቀይርም። ግን ጳውሎስ እንደጻፈው ቁጭ እናድርገው ዝም ብሎ ከስክሪፕቶ ላይ እንደወረደ ግረት መጽሐፉን እንድናነበው አደራገውና ስታይል አስይዘውና ዝም ብሎ ከወረቀቱ እንደወረደ እንጻፈው ቢባል እያለ እንትኑ ወረቀቱ እንደዚህ ነው። አዲሱ ትርጉም ላይ ታገኝታላችሁ። ጳውሎስ የክርስቶስ ኢየሱስ ባሪያ ሐዋርያ ሊሆን የተጠራና ለእግዚአብሔር ወንጌል የተለየ ማን አንተ? ጳውሎስ የክርስቶስ ኢየሱስ ባሪያ ሐዋርያ ሊሆን የተጠራ ለእግዚአብሔር ወንጌል የተለየ መጀመሪያ ኦብዘርቬሽን ያችን ጆን ፓይፐር ነው ኢንፍሉዌንስ ያደረገ ይችላል። መጀመሪያ ኦብዘርቬሽን የሚያስገርማችሁ ነገር አገር አይገርማችሁ? ጳውሎስ ባሪያና ሐዋርያ የሆነው አይደለም። ጳውሎስ ባሪያ ሐዋርያ ወንጌላዊ እኛ በለው እንደዚህ ነው የምናስተዋውቀው። አንተ ማን? መሙሻ አስተማሪ፣ ሰባኪ፣ ወንጌላዊ ማን አንተ? ጌታቸው ኢንጂኒየር፣ ቢዝነስማን፣ ቲቸር እንደዚህ ነው የምናስተዋውቀው። አይዴንቲቲ ማን ነው? ማን አንተ? ተሰማ ማን? መሐንዲስ። ትንሽ ግራ ያጋባችሁ ባሮች ማን? እኔ ባሪያና ሐዋርያና ወንጌላዊ ቢል ሴንስ ይሰጣል። ሴንስ እንዳይሰጥ ያደረገው ጳውሎስ አክቹዋሊ ማን እንደሆነ ሳይሆን እየተናገረ ያለው እዚህ ላይ የማን እንደሆነ እኔ ጌት የለኝም እያለ ዘምረው ማለት ማነሰን ማንነት ብዙ የለኝም። ታዲያ የማን እንደሆንኩ ግን አውቃለሁ። እሺ ማን? አይ እኔ ማን ከምትለኝ የማን በለኝ። እሺ የማን? የኢየሱስ ክርስቶስ ባሪያ። እሺ ሐዋርያ ሊሆን የተጠራ ሐዋርያ ሳይሆን ሐዋርያ ሊሆን የተጠራ ማን ይጠራው? ጂሰስ። አባሪ ስለ ባሪያነት ነው የሚናገረው፣ ስለ ማንነቱ ሳይሆን። ከዚያስ ለወንጌል የተለየ ሳምበሪ ሴት አባት ያደርገው ሳምበሪ የለየው ማን? አንተ? ጳውሎስ ነኝ። ምንድን ነህ? የኢየሱስ ባሪያ። ምንድን ነህ? ሐዋርያ ልሆን ተጠርቼ። ምንድን ነህ? ለወንጌል የተለየው። አክቹዋሊ ሰውየው የሚያወራው ስለ ራሱ ሳይሆን ስለ ጌታ ነው። በሶስት መንገድ ነው የሚገልጸው። ጳውሎስ ማንን? የክርስቶስ ኢየሱስ ባሪያ፣ ደግሞስ ሐዋርያ ሊሆን የተጠራ፣ ደግሞስ ለወንጌል የተለየ። ይሄ ነገርኳቸው። እግዚአብሔር ሰው ይላል በሕይወታችን ትልቁ ጥያቄ የአይዴንቲቲ ጥያቄ ነው ብላ ዓለም ታምናለች። ማንነታችንን ዲፋይን ማድረግ ነው ብላ። እስቲ ማንነታችንን ዲፋይን አድርጉ። ማን አንተ? እንትና። በሕይወት እኮ ትልቁ ጥያቄ ያለ ይመስለናል እንጂ ችመከታል። ማን አንተ? ነጋዴ። እቺ መመጣራ ጥያቄ አታረግ ኮምፕሌክስ አረጋቻት። ከባድ ጥያቄስ የማን መሆናችንን ማወቅ። ጳውሎስ ከባድ ጥያቄ ይመልስ። እኔ የኢየሱስ ነኝ። እኔ በኢየሱስ የተለየው ነኝ። እኔ በኢየሱስ የተጠራው ነኝ። እኔነት የለኝም። እኔ የእሱ ነኝ ባጭሩ። ትንሽ በዝርዝር ያቸው ሶስትንም ብዙ በማያደርግ መንገድ የኢየሱስ ክርስቶስ ባሪያ ማለት ነው። የገባችሁ እንዴት አይነት ትህትና ነው! እንዴት አይነት ትህትና! ጳውሎስ የኢየሱስ ባሪያ ነው የሚለው። ጳውሎስ የኢየሱስ ባሪያ ሊትራሊ ነው ማለት የተርጉመን ደስ ሲል ሰረባንት በናሚኑ ቃል እንግሊሽ ትንሽ ሊያለተነሱ ሲሞክሩ ሰረባንት አረለ የሚለው ስሌቭ ነው የሚለው። ስሌቭ እና ሰረባንት የተለያዩ ናቸው እና አማርኛ በደንብ ነው ቁጭ ያደርጉ። የኢየሱስ ባሪያ ምን ማለት ነው? ባሪያ ባሪያ ነው የሚፈልግ አይቆም። ምን ነው ባሪያ? ባሪያ የራሱ ያልሆነ ማለት ነው። ባጭላ የራሱ ያልሆነ የተገዛ ማለት ባሪያ የተገዛ
የተገዛ የጌታውን ፈቃድ የሚያደርግ ማለት ነው። የጌታውን ፈቃድ ብቻ የሚያደርግ ለጌታው ፈቃድ የተገዛ በዋጋ ተገዝቶ የአንድ ጌትዬ ለሚባል የሆነ የጌቶች ነው ባሪያ። የጌቶች ጌቶች ምን አድርገውት ነው? ገዝተው። ባሪያ ታጋሪ ስርዓት ማህበር ስለሌለ ነው እንጂ እንደዛ ባሪያ የተገዛ ነው። አክቹዋሊ እኛ ሀገር የለም ብዬ ለመናገር ይከብደኛል። ሆኖም አትሊስት በስራ ደረጃ የለም። ምንድን ነው ባሪያ? የተገዛ ነው። በማን? ለጌቶች። ምን የሚያደርግ? የጌቶችን ፈቃድ የሚያደርግ። ጳውሎስ እሱ ነው ይላል። ገዝቶኛል አንድ ጌቶች። ማነው እሱ? ኢየሱስ ክርስቶስ። አንድ ማለት የኢየሱስ ክርስቶስ ባሪያ። ስለዚህ ተገዝቻለሁ ነው ጳውሎስ። ተሸጫለሁ። ልግዛ ብትለኝ ተሸጧል። ተሸጧል ማለት ነው። ሶል ድንጊታ ላይ የማና ጊዜ አንድ ቀን ይህን ዲያመንድ መግዛት አለ ምናምን ስትይ ሶል ተሸጧል። ጳውሎስ ማንም መጥቶ ክሌም ሊያደርገኝ ሊሞክር ይላል። ይህ ሰውዬ በጣም ያምራል፣ ግሩም ሰው ነው እና በጣም ጥሩ ተናጋሪ ነው፣ መልኩ ደግሞ ያምራል፣ ለሌላ ነገር ይገባል ብለህ ዓለም ስትመጣ ተሸጧል። የማን ሆኗል? የኢየሱስ ክርስቶስ ሆኗል። ለዚህ የኢየሱስ ክርስቶስ ባሪያ። ስለዚህ ፈቃዱን ለማድረግ ነው ወይ? ገላትያ ምዕራፍ 1 ቁጥር 10 ላይ ሄዳችሁ አንብባችሁ እንደሆነ ገላትያ ምዕራፍ 1 ቁጥር 10 ሰውን ደስ ላሰኝ ብሞክር የክርስቶስ ባሪያ ባልሆንኩ ይላል። ስለዚህ የሚኖረው የሰውዬ ሰውን ደስ ለማሰኘት ሳይሆን ማንን ደስ ለማሰኘት? ጌታውን። ገላትያ ምዕራፍ 1 ቁጥር 10 ሰውን ደስ ለማሰኘት አልኖርም ይላል። ማንን ደስ ለማሰኘት ነው የምትኖረው? ጌታዬ። ሰው ደስ የሚለውን ዝም ብለህ ብታረግስ የሰው ባሪያ ሆኛለሁ አይደል? እኔ የኢየሱስ ባሪያ ነኝ። ስለዚህ እሱ የሚፈልገውን ነው የሚያደርገው። የሰው ሰዎችን የሚያስደስተው እንኳን ጌታውን ያስደሰተ እስከ መሰለው ድረስ ከጌታውና ከሰው ምረት ቢባል ጌታውን ይመርጣል። ምን ሆኗ? ተገዝቷ። ምን ሆኗ? ባሪያ ሆኗ። ይሄ በጣም አስገራሚ ነው። የእግዚአብሔር ባሮች እኮ እርግጥ አገልጋዮች ናቸው እንጂ ምዕመናን አይደሉም እያላችሁ እያሰባችሁ ነው ያወራል። ወንድሜ የክርስቶስ የሆኑ ሁሉ የክርስቶስ ባሪያዎች ናቸው፣ ሊሆኑ ይገባል። መዝሙር 16 ቁጥር 16 ላይ ዳዊት አያስገርምም? ንጉሥ ዳዊት እውነትም ልቡ የሚያስገርም ንጉሥ ዳዊት መዝሙር 16 ቁጥር 16 ላይ አቤቱ እኔ ባሪያህ ነኝ፣ የሴት ባሪያህ ልጅ ነኝ። እግዚአብሔር ንጉሥ ዳዊት ኢንተርናስ ኢየሩሳሌም ቤተ መንግስት አቤቱ እኔ ባሪያህ ነኝ፣ የሴት ልጅ የባሪያህ ልጅ ነኝ፣ ባሪያህ ነኝ። አቻ በብሉይ ኪዳን ጠቅላላ ህዝበ እስራኤልን በሙሉ ባሪያ ነው ይላል እግዚአብሔር። ጠቅላላ ምዕመናን ነው። እርግጥ አገልጋዮች ባሪያ ናቸው። ሙሴ የእግዚአብሔር ባሪያ ይለዋል። ኢያሱ ምዕራፍ 1 ቁጥር 2-3 አካባቢ ባሪያዬ ሙሴ ምን ሆኗል? ሞቷል። ባሪያዬ ሙሴ ግን ባርነት የሙሴ ብቻ አይደለም፣ የእስራኤል ጠቅላላ እስራኤል ጠቅላላ ለእግዚአብሔር የተገዛች ናት። ስለዚህ እግዚአብሔር ምንድን ናት? ባሪያ ናት። ኢሳይያስ ምዕራፍ 43 ቁጥር 1 ተቤዥቼሃለሁ ብለዋል ያዕቆብ። እስራኤል ጠቅላላ ተቤዥቼሃለሁ፣ ገዝቼሃለሁ፣ አንተ የኔ ነህ ይላል። አንተ የኔ ነህ። ሞታ ነብረና የቆሮንቶስ ምዕራፍ 7 ቁጥር 23 አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 ባሪያ መሆን አለመሆናቸውን ቼክ ብናደርግ ጥሩ አይመስላችሁም? ምዕመናን በአጠቃላይ ወንጌላውያን ብቻ ሳይሆን በዋጋ ተገዝታችኋል፣ የሰው ባሪያዎች አትሁኑ። በዋጋ ተገዝታችኋል፣ የሰው ባሪያዎች አትሁኑ። በዋጋ ተገዝታችሁ የራሳችሁ አላላችሁ። በዋጋ አንደኛ ቆሮንቶስ 7:23 ወደ ወይላ ወደ ስሙኝ ለማን እንደሚነግር ጳውሎስ ይላል ለቆሮንቶስ ነው። ቆሮንቶስ የፍሪደም ቸርች ናት። ሁሉም ሁሉኛ ምንድን ነው ታዲያ ጳውሎስ አይደለም የሚለው ሮም እንትና ቆሮንቶስ ናት። ለዚህ ነው በኮቴሽን ማርክ የተቀመጠው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 ላይ አይታችኋል። ሁሉም ሁሉኛ የሚለው በኮቴሽን ማርክ ነው። ለምን መስራችሁ? የጳውሎስ አይደለም፣ የእንትና መፈክር ነው፣ የቆሮንቶሳውያን መፈክር ነው።
ሚሊዮን ብር የማይወዳደረው በስንት ቢሊዮን ብር ነው የተገዛው። ወንድ ነኝ ወንድ አንተ በብር አልተገዛም። ስንቱ ኪሎ ወርቅ አውጣለሁ። ከወርቅ በላይ አንተ በጣም ውድ ነህ። በምን እንደተገዛ ታውቃለህ? በክርስቶስ ኢየሱስ ደም። ሰው መጥቶ ሞቶልህ በደሙ ገዝቶሃል። በደሙ ስለገዛ የማን ሆነሃል? የኢየሱስ ባሪያ ሆነሃል። የኢየሱስ ባሪያ ሆነሃል። ለግረባል የኢየሱስ ክርስቶስ ባሪያ ነህ። እግዚአብሔር ይርዳ። የኃጢአት፣ የዝሙት፣ የርኩሰት፣ የገንዘብ፣ የምናምን ባሮች ነበር። ግርኩሰት የምናምን ባሮች ነበር። የኃጢአታችንን ቀንበር ሰበረና ያ የመሬት ከማውራት በፊት ለምን ንግግር አደረጋሉ? ሰው ሁሉ በአጠቃላይ ባሪያ ነው። ወደደም ጠላም። ትልቁ ጥያቄ የማን ባሪያ ነው እንጂ ባሪያ ያልሆነ የለም። 6.5 ቢሊዮን ያለ ህዝብ ባሪያ ነው የምትለው? የምን ባሪያ? አይደር የኢየሱስ ባሪያ ወይ የኃጢአትና የርኩሰት ባሪያ ወይ የዲያብሎስ ባሪያ? አንፈልግ። አሁን ሰው እኔ በጣም አም ሶ ኢንዲፔንደንት እኔ በጣም ራሴን የቻልኩ ሰው ነኝ። የማንም ጥገኛ አይደለሁም። የምስል ነው ቲኔጅ ነው ቲኔጀርስ ነው ሁሉም ማድረግ እንደምንችል እናስባለን እንጂ አይደለም እኮ ተመቶኑት እንኳን አይደለም ታሩት። አንዳንድ ጊዜ እኮ ድራግ አዲክት መሆናችሁን እንኳን አትወዱት። በጣም ብዙ ጊዜ እኮ አበሳጭቷቸዋል። ምንም ማለት ሁለተኛ አልችልም ተቆጣጥረዋል፣ ገዝተዋል። እኔ በጣም ኢንዲፔንደንት ነኝ የፈለኩትን ማድረግ ይችላል። አልችልም። እስቲ ያሳየኝ ድራግ አልሆነ ሌላ ጌታ ካልገዛ በስተቀር ኃጢአት ኢየሱስ ሆናለ ዮሐንስ ወንጌል ምዕራፍ 8 ላይ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ሆኗል። ኃጢአት ማድረግ ሰው አለ ነገርና ባሪያ አይደለም እንበል። ኢየሱስ ግን እንዳለ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ሆኗል። የርኩሰት ባሪያ ሆኗል። የዲያብሎስ ባሪያ ሆኗል። የጨለማ ባሪያ ሆኗል። ከጨለማ ባርነት ነፃ ስንወጣና ኢየሱስ በደሙ ሲገዛ ባርነታችን ተቀየረ። የማን ባሪያዎች ሆነ? የኢየሱስ ክርስቶስ ባሪያ ነው። ቲቶ ምዕራፍ 14 መድኃኒታችን ከዓመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚጠማው ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱ ሰጥቷል። ስለኛ ነፍሱ ሰጥቷል። ምን ያደርግ ነው? ስለኛ ነፍሱ የሰጠው ገንዘቡ የሚሆን ፈቃዱን የሚያደርግ ለእርሱ የሚገዛ የእርሱ ባሪያ የሆነ ሕዝብ ሊመሰረት መድኃኒታችን ለምንድን ነው ነፍሱን የሰጠው? ገንዘቡ የሆነው ሰው ፍለጋ ምን የሚያደርግ የሚገዛ ምን የሚያደርግ ባሪያው የሆነ ምን የሚያደርግ ፈቃዱን የሚያደርግ ወንድሞቼ ናቶች ይሄን ለእናንተ ነው። በእውነት የክርስቶስን ፈቃድ እንድናደርግ የተገዛን የእግዚአብሔር ሕዝብ ነው። ቤዥኖናል፣ ዋጋ ከፍሎብናል። ምኑ እንድንሆን ባሪያዎቹ ምኑ እንድናደርግ ፈቃዱ እንድናደርግ እኛ ገር የሚያጠቃ ነገር ሰው ምን ይለኛል ነው። ሰው ምን ይለኛል እንትን ተባረክ ወይ ተባረክ ሰው ምን ይለኛል እንደ ወጥቻውን ተራራ እየሰጠው ኢየሱስ ክርስቶስ ያለናቸዋል። ጌታ ኢየሱስ ተቀበሉ ምን ይለኛል? መጽሐፍ ቅዱስን እያወቁ ሰው ጴንጤ እንዳይላቸው ጌታ እንዳለመቀበል የወሰኑ ሰዎች የሞሉባት ሀገር ነው። ልበ ሰው ምን ይለኛል? እውነት ነው የሚያድነው ኢየሱስ ክርስቶስ ብቻ። ልክ ነው። እኔ እውነትን ህይወትን እኔ ብቻ ነኝ በደበቀር ወደ አንድ ሊደርስ የሚችል ማንም ሰው የለም። መዳኛ መንገድ እኔ አንደኛ አንድ ጓደኛ እንደዚህ የሚያምኑ ልክ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ልክ ነው። መዳኛ መንገድ ኢየሱስ ብቻ ልክ ነው። እኔ እኮ በነገራችን ላይ ወደ ሰማይ ሌላ አማራጭ ቢኖረን ማብዛትን ጥሩ ነበር እኮ። ቀንሶ አንድ ብቻ አድርጎብን ነው እንጂ ስሜት የማሚለን በዚህም ብንሄድ በዚህም ብንሄድ በዚህም ብንሄድ ነው በዛ ብንሄድ
መንግስተ ሰማይ መውረስ ቢቻል አሪፍ ምናምን የሚል ስጋዬ እግዚአብሔር ደግሞ በዚህ ምንድን በዛ ምን የሚለው ለሮም ይሰራ ይሆናል እንጂ ለሰማይ ይሰራ ማለት ነው። መንገዶቹን ወደ ሮም ያደርስ ይሆናል እንጂ መንገዶቹን ወደ ሰማይ አያደርሱ። ታዲያ ምን አለ? መንገድን እውነትን ሕይወትን እኔ ብቻ ነኝ። በቃ እኔ ብቻ ነኝ። ራሱ ኢየሱስ ነው የተናገረው። መላእክት ስለዚህ የተናገሩት አለ። እሱ ቢሆን ልጠራጠረው ነው። ወይ ደግሞ ሰው ስለ ኢየሱስ ያወራው አለ። እሱ ቢሆን ልጠራጠረው ነበር። የአንደኛ ክፍለ ዘመን የፕሮቴስታንቶች ፍልስፍና አለ። እሱ ቢሆን ልጠራጠረው ነበር። ታዲያ ምን አለ? በእኔ በቀር ወደ አብ ሊደርስ የሚችል የለም። እውነት ነው። ታዲያ የተቀበለ ለምንድን ነው የማትመላለስ? ጎረቤት ሚላይ ሰው ሚላይ በምዕራባዊው ዓለም የምዕራባዊው ዓለም ፍልስፍና ኢንዲቪጁዋሊስቲክ ነው። የራሱ አድቫንቴጅ አለ። አድቫንቴጁ ነው ሲያምኑበት ያምኑበት ነገር ጥፎ ይሄዳል። አሁን ይለኛል ለሀገር እንደዛ እንትን መሆን ሲያምነው ይሆናል። አይፈራም። እናቱን አባቱን ትራዲሽን ምናምን አይፈራም። ኢንዲቪጁዋሊስቲክ እኔ ራሴ በራሴ ለራሴ አቃል ኤክስትሪም ኤነርጂ በአንድ በኩል ቆጦ ነው። እነሱ እኮ እውነት ሲያምኑ ጌታ ኢየሱስ ነው የሚቀበሉ። ለዚህ ነው እንትና አይፈራም እንትና አይፈራም። የምስራቅ የኛ ፍልስፍና ደግሞ የተመሰረተው የኔ ማንነት በቡድኔ ውስጥ ነው። ከቡድኔ ከወጣው ማንነት የለኝም። እና ለዛም ብዙ ጊዜ አይደራ ልጅ ስትመጣቀስ ብለና ከተማው ምናምን እንዳትሰማ ምናምን ነገር ለምን ከሷ ቡድን ከወጣች መኖር እንደማችን ነው የምታስበው። የኢስተርን ፍልስፍና ይሄ ብዙ ከዚህ ከሰፈር ውስጥ ወጣ ማለት አንፈልግም። ዝም ብለህ ከመሳሰለት ዝም ብለህ ነው እንጂ መኖር ወጣ ካል ማንነታችን our identity በግሩፕ ውስጥ ነው ያለው። ስለዚህ ምን አልሆናል? ወደ ሃይማኖትም ስንመጣ ግሩፕ ካልፈለሰ በስተቀር ወጣ ብለን ለመምጣት ሰው ምን ይለኛል? እግዚአብሔር እነዚህ የባርነት ቀንበር ያላቃቸው አሜን። እኔ ባሪያ ነኝ ቢል ዳዊት ያምርበታል። እየተሳቀበት ተነስቶ ጨፍሯል በታቦቱ ፊት። እኔ ማለት ባሪያ ነኝ ቢል እስራኤል ጠቅላላ ይሱ የንጉሥ አይደለም እንዴ? ምን ማለት ነው? ሰው ምን ይለኛል? የፈለቀ ወንበራ ማን አንተ? እኔ የዚህ ባሪያ በዚህ ጆሮ የተናገሩ ብላችሁ እንደምትወጣው ጋር ግን የማያምኑ ሰዎች ችግር ብቻ ሳይሆን አብዛኛው ክርስቲያኑ ችግር ነው። ለክርስቶስ ሙሉ ለሙሉ አልተሸጥም። አንዳንዱ ላይ ስቲል በሰው ይለኛል ስፒሪት የሚመላለሱ ክርስቲያኖች አሉ። የሰው ፈቃድ በማድረግ ሰው የሚያስመደምረን ለክራይስት ያልተሸጡ ማለት ሰው ይለኛል እንትን ማለት ሰው ይለኛል ጳውሎስ ሰው ምን ይለኛል አይደል? ኢየሱስ ምን ይለኛል? ለምን አስቀድሞ ነግሮናል። ተሸጧል። እግዚአብሔር እሱ ይለጥፋል። አሙሻ ተሸጧል። ሞት ተሸጧል። ቤት ተሸጧል። እንትና ተሸጧል። የማን ነው? የኢየሱስ አሜን። አክቹዋሊ ዓለምን ተስፋ የምናስቆርጠው በዚህ ነው። ተሸጧል። ሶሪ ናና እንትን ብታረግ ሶሪ ፈቃዱን የእሱን ፈቃድ ለማድረግ የሚቀና ህዝብ ነው የወደደው ኢየሱስ መስቀል ነው። የሰው ፈቃድ እየፈለገ የሚያደርግ ደካማ ህዝብ የለውም። እግዚአብሔር እነንትናንትን ይፈልጋል። በቃ እንትን እናድርጋቸው። እነንትና ፈቃዱን የእሱን ፈቃድ እያደረገ የሚኖር ህዝብ በቤት መስቀል ላይ ይሞት ሊጨርስ ነው። ሐዋርያ ነው ይላል። ሐዋርያ ነው ተጠርቻለሁ ይላል። ይሄ እና ኔክስት ዊክ ላይ እንሞክራለን። ሐዋርያ የተላከ ተልኳል። መልእክት ለመስበክ ወንጌል ለማድረስ ተልኳል። እና ሰዎች ይጨቃጨቁበታል። መጨቃጨቅ ይዞ ነው ለኝ 12 ሐዋርያ በአጠቃላይ የተላከ ማለት ነው። አፖስቶሎስ የተላከ ሰው ማለት ነው። ግን
ሐዋርያነት ደግሞ በአዲስ ኪዳን በምናይበት ጊዜ የተለያየ አይነት ሐዋርያነት አለ። እንግዲህ ትምህርት ስለሆነ 12 ሐዋርያት የሚባሉ አሉ። በኢየሱስ በራሱ የተጠሩ የቤተክርስቲያን መሰረት የሆኑ በሐዋርያትና በነቢያት መሰረት ላይ ታነጻቸው ነው። መሰረት እና እነሱ ሐዋርያት አሉ። ቅዱስ መጽሐፍን የጻፉልን ማለት ነው። በስልጣን የተላኩ ቅዱስ መጽሐፍን የጻፉልን ማለት ነው። በስልጣን የተላኩ የትንሣኤውን ኢየሱስ ያዩ እነሱ ስፔሻል ክላስ ናቸው። 12 ውስጥ መግባት ፈልጋለሁ ብትል የሉም። አሁን ሞተዋል። ስለሌሉ የሉ ያሉት አሁን መጽሐፍ ሆኖ የእነሱን ሌሎች መድረስ አንችልም። የትንሣኤውን ኢየሱስ አይተዋል፣ መስክረዋል። ጳውሎስም ምዕራፍ 15 አንደኛ ቆሮንቶስ እኔም አይቼዋለሁ ስለሚል ነው ሐዋርያ የሆነው። ከተነሳ በኋላ አይቼዋለሁ ስለሚል ነው እንጂ ኢየሱስን በዓይን ማየት ይጠይቃል፣ ማወቅ ይጠይቃል፣ አብሮ መከተል ይጠይቃል፣ በሱ ኮሚሽን መደረግ ይጠይቃል። የቤተክርስቲያን መሰረቶች ናቸው። ቅዱስ መጽሐፍን የጻፉ ናቸው። እንደነ ጳውሎስ አይነቶች ሐዋርያት የሉ። አንደኛ ስለሞቱ፣ ሁለተኛ ምዕራፉ ስለተዘጋ። ይሄ ማለት ግን አንዳንድ ሰዎች እንደሚያስቡት ሐዋርያዊነት ግን አልሞተም፣ አልተዘጋም። ለምን? ሐዋርያት 12ቱ ካለፉ በኋላ የሚቀጥል ተስፋ እግዚአብሔር ሰጥቷል። ምን ብሎ? ኤፌሶን ምዕራፍ 4 ቁጥር 11 እግዚአብሔር ክርስቶስ ኢየሱስ ወደ ላይ ከፍ ከፍ ባለ ጊዜ ምርኮን ማርኮ ሰጠ ይላል። እነማንን ሰጠ? ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞችና አስተማሪዎችን ሰጠ ይላል። ሰጠ ካለ መቀበል ብቻ ነው። ሰጥቷል። ሐዋርያቱን ሰጥቷል። ቤተክርስቲያን አሁን አንዱ ያለው ችግር ምንድን ነው? መጠን ነው የምንቀበለው። ሐዋርያነትን የሰጠ አይመስለንም፣ ግን አስተማሪዎችን ሰጠሃል። መምህር እንትና ብለን እንሾማቸዋል። ሰዎች መርጠን እንድንወስድ ሳይሆን አምስቱም ሰጥቷል እግዚአብሔር። አሜን። ስለዚህ ነው ከ12ቱ በኋላ ሌሎች ሐዋርያት ነበሩ። በአዲስ ኪዳን ሌሎች ሐዋርያት ነበሩ። እነ ያዕቆብ የመሳሰሉ ሐዋርያት ነበሩ። ለምን? እግዚአብሔር ሐዋርያነትን ሰጥቷል። ቤተክርስቲያን የሚተክሉ ራእይን የሚያመጡ እንዲሁ እንዴት ነበር ጊዜ ቢኖር ራእይን የሚያመጡ የአብያተ ክርስቲያናትን የሚተክሉ ወንጌልን የሚያስፋፉ በድንቅና በተአምራት የሚሰብኩ ሐዋርያት አሁንም አሉት። እግዚአብሔር ናችሁ አልናቸው አልናቸው ሐዋርያት አይደላችሁ አልናቸው አሉት። እግዚአብሔር ለምን? የቀጠለ ነው። ስለዚህ ጳውሎስ ምን ይላል? ሐዋርያነት ደግሞ በዘመን እንደማይሻር የምታውቀው ምን ይላል ጳውሎስ ራሱ በቁጥር 5 ላይ ጸጋንና ሐዋርያነትን ተቀበልን። ጸጋ አይቋረጥም። ሐዋርያነት ጸጋ ነው። ጸጋና ሐዋርያነት ተቀበለናል። የእግዚአብሔር ሕዝብም ሐዋርያዊ ቅባት ስላለ ወንጌል ይሰብካል። ግን የመጨረሻዋን ብያ እኔ ያሳበደኝ ትችላል ይሻላል። ሶስተኛው አስገርማል። ጳውሎስ የኢየሱስ ክርስቶስ ባሪያ ሐዋርያ ሊሆን የተጠራ ይህንና ለእግዚአብሔር ወንጌል የተለየ ሴተባር ለወንጌል የተለየ ተለይቻለሁ። ለኢየሱስ ተለይቻለሁ። የተለየ ሴተባር መቼ እንደተለየ ይነግረናል ራሱ ገላትያ ምዕራፍ 1 ቁጥር 5 መቼ እንደተለየ ጊዜው ደማስቆ መንገድ ላይ ሐዋርያት ሥራ ምዕራፍ 9 ላይ የተለየ አይመስላችሁም? እናንተ ስታስቡት ግን አይደለም ይላል ጳውሎስ። ታዲያስ ገላትያ ምዕራፍ 1 ቁጥር 15 ላይ ገና በእናቴ ማኅፀን ውስጥ ሳለሁ አሜን በእናቴ ማኅፀን ውስጥ ሳለሁ በዛ በእናቴ ማኅፀን ውስጥ ሳለሁ ለወንጌል ለይቶኛል እግዚአብሔር። መቼ? በእናቴ ማኅፀን ውስጥ ሳለሁ። ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም። የእግዚአብሔር ባሪያ ሲሆን አልተማከርኩም ያለ ሰው ጋር ግን በእናቴ ማኅፀን ሳለሁ ለየኝ። ልክ ኤርምያስ በእናትህ ማኅፀን ውስጥ ሳለሁ ለይቻለሁ ይላል። ዓላማዬ አለብን። ግን ይህ ሰውዬ ከእናቱ ማኅፀን አንስቶ ጌታን እስኪቀበል እስከ ሐዋርያት ሥራ ምዕራፍ 9 ያለው ሕይወት ግን የጻድቃን ሕይወት አልነበረም። ያውቃሉ የመጨረሻ የክርስቶስ ጠላት በእናቱ ማኅፀን ተለይቶ እግዚአብሔር ማዳኑ እንዴት ጥቅ ነው። በእናቱ
ለየኝ። ይህ ለምን እንደሚያደርገኝ ይገራችሁ። ሮሜ መጽሐፍ ስለዚህ ስለሆነ ነው። ሮሜ መጽሐፍ ደህንነታችን በስራችን ምክንያት አይደለም ነው። በራሳችን ስራ እንዳንመካ እግዚአብሔር ደህንነትን በራሳችን ስራ እንዳንመካ በስራ እንዳይሆን ዘግቶታል። ምሳሌ ስታይ ባሉት የኔ ህይወት የራሴ አንተ ምንድን ነህ? ኃጢአተኛ። ከኃጢአተኞች ዋነኛ ነበር ይላል ለጢሞቴዎሳችን። ከኃጢአተኞች ዋነኛ ነፍሰ ገዳይ ነበር። ታዲያ የእግዚአብሔር ምሕረቱ ባለጠጋ ስለሆነ ጻድቅ ስለነበርኩ ነው የዳንኩት እንዳይሉ ነው ጳውሎስ። ያ ሁሉ መከራ ያሳለፈው ያ ሁሉ ኃጢአትና ርኩሰት ውስጥ እንዲገባ እግዚአብሔር ዝም ብሎ የፈቀደው መጨረሻ ላይ ጳውሎስ ሲልም ኦፍኮርስ ይገባኛል፣ ድሮም እኮ ለጵጵስና ልጅ ነበር ይገባል እንዳይ ደህንነት በስራ አለመሆኑን እግዚአብሔር ሊያሳይ ደህንነት በጽድቅ በእኛ በራሳችን ጽድቅ እንዳይሆን ሊያሳይ አስቀድሞ ሐዋርያውን ሲጠራ በእናት ማፀን የለየው ግን በስራ አልመረጠኝም፣ እኔ ራሴ ደማስቆ መንገድ ላይ ተገናኘው እንጂ ያንተን ታሪክ አሳየኝ ብትለኝ ነፍሰ ገዳይ ነህ፣ ሌባ ነህ፣ ውሸታም ነህ፣ ሀብት ዘራፊ ነህ። ታዲያ እንዴት ሄዳ መንግስት እግዚአብሔር ምሕረቱ ባለጠጋ በቃ መልእክቱም ስለዚህ በእኛ አይደለም። አንዳንድ ጊዜ ክርስቲያኖች ለማያምኑ ሰዎች መንገድ የምንዘጋባቸው በጣም ንጹህ እንደነበረች ኢየሱስ ክርስቶስ ጌታ ነው ለማስከረ ሰውዬ ቆሻሽነት ተሰምቶት ጳውሎስያን ወንድም ሲያገኝ ወንድም ከናቴ ማሰለይበት አላማው በሕይወት እያለብኝ እኔ ቤተክርስቲያን ማሳደድ ነበርኩ፣ ነፍሰ ገዳይ ነበርኩ፣ ልክ እንዳንተ ሌባ ነበርኩ፣ ልክ እንዳንተ የርኩሰት ሰው ነበርኩ፣ ልክ እንዳንተ ፐርፌክት አይደለም አላደረግኩ። ታዲያ እንደዚህ ያለ ሰው ያደረገው የእግዚአብሔር አንዳንድ ሰዎች እግዚአብሔር በሕይወት ዓላማ አለው ብለህ ስትነግራቸው እኔ ከስራ እየመሰላቸው ጳውሎስን እግዚአብሔር ገና ከማዘን በአንተ ሕይወት ዓላማ አለኝ ነው። አልፎ አልፎ ዓላማው ተፈጸመ። እግዚአብሔር በሕይወታቸው ዓላማ ነው። አሁን እግዚአብሔር በሕይወት ያለውን ዓላማ ለመፈጸም የኢየሱስ ጠላት መሆንን አያግደው፣ አያግደው፣ ከሃዲነትህ አያግደው፣ ድካምህ አያግደው፣ ውድቀትህ አያግደው። እግዚአብሔር ምሕረቱ ባለጠጋ ስለሆነ እኔ እኮ ታሪኬን ስለማታውቅ ነው እና ይለዋል። የጳውሎስ ታሪክ አምጦ እሱ ነገር ከናቴ ማዘን የተለየው ነው። ኮርስ ግን የገባበት የኔን ታሪክ ስለማታውቅ ነው። ታሪክ ሽን ያውቀዋል እግዚአብሔር። ሊጠቀምብኝ ይችላል። ለምን ጳውሎስን የተጠቀመው የጳውሎስ አምላክ ነው እግዚአብሔር። ከናቴ ማዘን የእግዚአብሔር ዓላማውን በአንተ ይፈጽማል። ኃጢአት የእግዚአብሔርን ዓላማ በካብቱ አሽከርክራ የምትጥል ቢሆን ኖሮ ሕይወት ሌላ ይሆን ነበር። ጌታ ኢየሱስን እግዚአብሔር አምላክ ኑሩን የማመልክበት አንዱ ምክንያት የኔ ድካም ዓላማው አርጋ ትጥሎ ጳውሎስን ተመልከት። ከእናት ማፀን ለየ ሐዋርያ እንዲሆን ያ ሁሉ ጨለማ ጌታን ሀሳብ አላስቀየረው ወይ ነገርስ ተሰውች ነበር። እናት ማፀን እያለ ገና ሀሳብ የሶርያን አንድ ሐዋርያ ሆና ላይ እንደዚህ አይነት ዞሮ ማይጉርነስ አንሶሪ ጉርባ ስላላመን እግዚአብሔር ያለፈው አልፏል። ማንም በክርስቶስ ሲሆን አዲስ መድኃኒት ምንድን ነው? ኤክሳው ለይቦ ጳውሎስ አሁን እዚህ ገባሁ። ጳውሎስ በጣም ቤተክርስቲያንን ሳሳድድ የነበርኩት እና በጣም አቃተኛ የነበርኩት 16 ነፍስ ገድዬ ነበር።
እናንተን ያደረኩት እና ኃጢአተኛው እና በዝሙት የወደቁት ይሄ አስሮ ነው የሚያስቀረው ወደ ጌታ አስከደ። ጳውሎስ ምን ሆነ ነው? አዲስ ሰው ጳውሎስ የኢየሱስ ክርስቶስ ባሪያ። ታዲያ ገና በእናቱ ማህፀን ሲያለ ለወንጌል የተለየ ታዲያ ሐዋርያ ሆኖ የተጠራ ያለፈው እሱ ነው። ማንም በክርስቶስ ቢሆን አዲስ ወንጌል በማዕት ጎዳና አልፈ ይሆናል። አሁን አዲስ ፍጥረት ነው። አንተ የኢየሱስ ክርስቶስ ባሪያ ነው። ይሄን ያለፈው ታሪካችን አንድ ጊዜ ለትህትና ይጠቅመናል እንጂ አሁን ግን ማንነታችን አይደለም። ጳውሎስ ነው ለትህትና ይጠቅመው ደህንነት በጸጋ ነው እያለ የሰበከው የጸጋ ስለሆነ ነው። እየጾመ እየጸለየ መከራ እየበላ እየጾመ እየጸለየ እግዚአብሔርን አግኝቶት ቢሆን ኖሮ ደህንነት በስራ ነው ማለት ነበር። ደህንነት በጸጋ ነው። እኔም ብያለሁ እንዲህ ያደረገው ጸጋ ትዝታ አሁንስ ማን አንተ ኢየሱስ ክርስቶስ ባሪያ ሐዋርያ ሊሆን የተጠራ ሴት አባት የኔ ወንድም ያለፈው ለዲጎ ልቀቀው ብለህ አሁን አንተ በክርስቶስ አዲስ ፍጥረት እኔነት የለኝም፣ የኢየሱስ ባሪያ ነኝ። እኔነት የለኝም፣ የተጠራው ነኝ። እኔነት የለኝም፣ ሴት አባት ነኝ። የማን ሆነሻላችሁ? የማን ሆነ የደና ለእግዚአብሔር ወንጌል ተለየ። ያ የእግዚአብሔር ወንጌል ምን እንደሆነ ኔክስት ዊክ እናየዋለን። በወንጌል ለምን እናያምናችሁ ነው? ኔክስት ዊክ እናየዋለን።